በሰልፍ እጅ ይሰጡናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሰልፍ እጅ እናሰጣቸዋለን ሲሉ ጠቅላይ ሚኒስትሩ ትላንት በነበራቸው ቆይታ ተናግረው ነበር። በማይነቃነቅ አለት ላይ ተመስርተናል፣ ማንም እንዳሻው ቢወጣ በወረደ አይነቃነቅም በማለትም ለተቃዋሚዎቻቸው መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማት በተመለከተ በቃና ቴሌቪዥን የሰጡት ቃለ ምልልስ ትኩረት ስቦ አምሽቷል። ከተሜነትና ኮሪደር ስራዎች ላይ ያተኮረ ነው በተባለበት በዚህ ቃለ መጠይቅም ትኩረት የሚሹ በርካታ ጉዳዮች ተነስተዋል። ተቃዋሚዎቻቸውን በሰልፍ እጅ እንደሚያሰጧቸው ሲናገሩም ተደምጠዋል። በውስጥም ይሁን በውጭ ያሉ ተቃዋሚዎች በቀጣይ 2 እና 3 ዓመታት በሰልፍ እጅ ይሰጡናል ብለዋል። ያለ ጥርጥር በሰልፍ እጅ ይሰጣሉ የተባሉት ተቃዋሚዎች ከመንግስት ጋር የሚታረቁ ይቅርታ ጭምር ጠይቀው እንደሚሆንም ተናግረዋል። የሀገር ውስጥ ተቃዋሚዎች በጊዜ ሂደት ገብቷቸው በሰልፍ እጅ ይሰጡናል ያሉም ሲሆን ዲያስፖራው ከተቃዋሚው ይቅርታ ጠይቆ ይገባልን ብለዋል። ሌላው ጠቅላይ ሚኒስትሩ በዚህ ቃለ መጠይቃቸው ያነሱት ጉዳይ በኮሪደር ልማቱ ዙሪያ ስለሚነሱ ክሶች ነው። ዓለም አቀፍ የመብት ተቆርቋሪ ድርጅቶች ከዚህ ቀደም ባወጧቸው የምርመራ ሪፖርቶችም በአዲስ አበባ የኮሪደር ልማት በርካታ ዜጎች መፈናቀላቸውን አሳውቀው ነበር። ለዚህ ክስ ምላሽ የሰጡት ዶክተር አብይ አህመድም ክሱን ውሸት ነው በማለትም አጣጥለውታል። የአዲስ አበባ የኮሪደር ልማት ዓላማ ሰው ማፈናቀል አይደለም፣ ኮሪደሩ ችግር የለበትም ብዬ ባለማጽደቅም ዝም ብዬ ሰው እያነሱ የመጣን ነገር አይደለም ሲሉም አስተባብለዋል። የኮሪደር ልማቱ ላይ አቃቂር ያወጣሉ ያላቸውን አካላትም አዲስ አበባ ያልመጡ ባሉበት ሆኖ ስለኛ መፈናቀልና ስለኛ ሰላም ማጣት የሚናገሩ ናቸውም ብለዋል። እዚሁ ተቃዋሚዎች መንግስት አብቅቶለታል እያሉም ይዘባበታሉ ሲሉም ከሰዋል። እመነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል ያሉም ሲሆን ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወድቅም የሚል መልእክት ማስተላልፈዋል። አክለውም የውስጡም የውጩም እጅ እየሰጠ ያልፋልም ብለዋል።